ሁሌም ሱቅ ቁጭ ስትል ከጎን ያለው ሱቅ እንዴት ሁሌም ከስተመር እንደሚያመጣ አስበህ ታውቃለህ? እና ስለ አድ ሰምተህ ታውቃለህ? ስለዚህ በዚህ ቪዲዮ አድ ምን እንደሆነና አድ እንዴት ለተለያዩ ቢዝነሶች ፓወርፉል ቱል እንደሆነ እናወራለን። ስቴፕ 1 አድ ወይም አድቨርታይዝመንት እየከፈሉ እቃውን፣ ሰርቪስ ወይም የተለያዩ ነገሮችን ለኦዲየንስ መሸጥ ነው። እንደዚህም ብሎ ፖስት ከተደረገ በኋላ ሪያክሽን መጠበቅ አይደለም። ይሄ ለፕላትፎርሞች ለምሳሌ ለፌስቡክ እና ለኢንስታግራም ብር እየከፈሉ ሜሴጁን ለራይት ፒፕሎች ማስተላለፍ። የአድ ፐርፐዙ አንድ ብቻ ነው፣ ከኦዲየንሱ አክሽን መፈለግ። እሱም ሜሴጅ ሴንድ ማድረግ ይሆናል፣ ቪዚቲንግ ዌብሳይት ሊሆን ይችላል፣ ወይ ሳይን አፕ ወይ ባይ ፕሮዳክት ሊሆንም ይችላል። ምሳሌ አንድ ጂም የቢጊነር ትራንስፎርሜሽን ካሳየ በኋላ ሰዎችን ኑ ጂሙ ተቀላቀሉ ብሎ ከተናገረ this is an ad። ይህም ከስተመሮችን ለማግኘት የምናደርገው ጥረት ነው። ስቴፕ 2 ከዛ ሌላኛው ደግሞ how to create ad። እዚጋ ትልቅ በጀት አያስፈልጋችሁ፣ ግን ራይት ስትራክቸር ያስፈልገዋል። እንዴት ሲምፕሊፋይ በሆነ መልኩ አድ እንዴት እንደሚሰራ ላሳያችሁ። ስለዚህ ማወቅ ያለብን ኤቭሪ አድ 4 ኪ ፓርቶች አሉት። አንደኛው ጎልስ፣ እዚጋ ምን እንደምንፈልግ መጀመሪያ ማወቅ አለብን። ሜሴጅ ነው፣ ሊድስ ነው፣ ዌብሳይት ቪዚት ነው፣ የትኛው ነው? ሁለተኛው ደግሞ ኦዲየንስ፣ ማን እንደሚያየው መምረጥ አለብን። ምሳሌ ቦታ፣ እድሜ፣ ኢንትረስትን መምረጥ እንችላለን። ሶስተኛው ደግሞ ክሪኤቲቭ፣ ይሄ ሰዎች የሚያዩት ነው። ኢሜጅ ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ ቴክስት ወይ ሄድላይንም ሊሆን ይችላል። አራተኛው እና መጨረሻው ደግሞ ኮል ቱ አክሽን፣ እዚህ ጋር ሰዎች ምን እንደሚያደርጉ የምንነግራቸው ፓርቲ። ሴንዳስ ሜሴጅ ሊሆን ይችላል፣ ሳይን አፕ ሊሆን ይችላል፣ ወይ ለርን ሞር ሊሆን ይችላል። ከነዚህ አንዱ ዊክ ከሆነ አድ ዊል ፌል። ሲምፕሊ ክሊር ጎል፣ ክሊር ሜሴጅ፣ ራይት ኦዲየንስ፣ ኢፌክቲቭ አድ ይሆናል ማለት ነው። ሶስተኛ ላይ ደግሞ ቢጊነር ሚስቴክ እናያለን። አዶቹ እንዳይሰሩ የሚያደርጓቸው ናቸው። ለቢጊነሮች አድ የማይሰራው አድ ስለማይሰራ ሆኖ ሳይሆን እነዚህ ሚስቴኮች ስለሚሳሳቱ ነው። አንደኛው ሴሊንግ ቱ ፋስት፣ ገና ትረስት ሳንገነባ ፕሮዳክት ወይ ሰርቪሳችንን ቶሎ መሸጥ። ሁለተኛው ደግሞ ታርጌቲንግ ኤቭሪዋን፣ ሁሉንም ታርጌት ስናደርግ ታርጌት ኦዲየንሳችንን አናገኝም። ሶስተኛው ደግሞ ባድ ክሪኤቲቭ፣ ምሳሌ ሎ ኳሊቲ ኢሜጅ፣ ሎንግ ቦሪንግ ቪዲዮስ፣ አንክሊር ቴክስቶች ናቸው። አራተኛው ደግሞ ኖ ክሊር ኦፈር፣ ሰዎች የምንሸጠው ራሱ ሳያውቁት አዳችንን አይተው ያልፉታል። አምስተኛው ደግሞ ኖ ቴስቲንግ፣ ምንም ቴስት ሲያደርጉ አንድ አድ ብቻ ክሬት አድርገው አዱ እንዲሰራ መጠበቅ። እነዚህ አምስቶቹ ቢጊነር ሚስቴኮች ናቸው። አዶች ፕሮባብሊ ሊሰሩ የሚችሉት ከጉድ ኮንተንት ጋር ነው። ባድ ኮንተንት ካላችሁ እንደውም ይበልጥ ብራችሁን ታጣላችሁ እንጂ ምን የምታመጡት ነገር የለም። አራተኛው ደግሞ ጥሩ አድ እና መጥፎ አድ የምንለው የትኛው ነው? እንዴት ነው? ላይክ ሁለት አዶች ተመሳሳይ የሆነ ብር አውጥተው አንዱ አድ ጥሩ ፐርፎርም ያደርጋል፣ አንደኛው ደግሞ ጥሩ ፐርፎርም አያደርግም። ምሳሌ መጥፎ አድ የምንለው ፎከስ ኦንሊ ኦን ዘ ቢዝነስ፣ ኖ ክሊር ሜሴጅ፣ ኖ ኢሞሽን፣ ኖ ሶሉሽን። ይህ መጥፎ አድ የምንለው ነው። ጥሩ አድ የምንለው ደግሞ ስፒክ ዳይሬክትሊ ቱ ዘ ፕሮብለም፣ ሾው ቤኔፊት ኖ ፊቸርስ፣ ዩዝ ሲምፕል ላንጉዌጅ፣ ሾው ፕሩፍ። ምሳሌ ሪዛልት እና ቴስቲሞኒያልስ። ሌላ ምሳሌ ደግሞ ለጂሞች ባድ አድ የምንለው ዩ አር ዘ ቤስት ጂም ሊል ይችላል ቴክስቱ ላይ። ይሄ ባድ አድ ነው የምንለው። ጉድ አድ የምንለው ደግሞ ጆይን አ ቢጊነር ፍሬንድሊ ጂም ወይ ትሬነርስ ጋይድ ዩ ኤቭሪ ስቴፕ። ይሄ ጉድ አድ የምንለው ነው። ስለዚህ ዋነኛው ሩል እዚህ ጋር ሰዎች አዳችሁን አይተው እሱ ጋር ቆመው ለትንሽ ደቂቃ ካላዩት አዱ ጥሩ ፐርፎርም ማድረግ አንለውም። አምስተኛው ደግሞ ጋይዲንግ አድስ። ጋይዲንግ አድስ የምንለው ሌሎች አድ እያየን ከነሱ እየተማርን ወደኛ አድ ምንጨምረው ነው። ምሳሌ እነዚህን 5 ኤግዛምፕሎች ማየት እንችላለን። የመጀመሪያው ፕሮብለም ቤዝድ አድ ይባላል። ይሄም አንድ ችግርን በደንብ ካሳየን በኋላ ለችግሩ ጥሩ ሶሉሽን መስጠት ነው። ሁለተኛው ደግሞ ቴስቲሞኒያል አድ እንለዋለን። ይሄ ደግሞ የሪል ከስተመሮችን ቴስቲሞኒያል እያሳዩ ወይ ሰርቪሳችን ወይ ፕሮዳክታችን መሸጥ ነው። ሶስተኛው ደግሞ ኤጁኬሽናል አድ፣ አንድ ሰውን ፕሮዳክታችን ወይ ሰርቪሳችን እንዴት እንደሚጠቅማቸው ካሳየናቸው በኋላ ፕሮዳክቱን መሸጥ ነው። አራተኛው ደግሞ ኦፈር አድ፣ ይሄ ደግሞ በእርጀንሲ የሚሸጥ ነው። ታይም ሊሚት አለው፣ ቦነስ አለው፣ ዲስካውንት አለው ብለን ከሸጥን ይሄ ኦፈር አድ ነው። ዋነኛው ነገር አድ ክሬሽን ላይ ደግሞ ዝም ብሎ ሌላ ሰው የሰራውን አድ ኮፒ አድርጎ ወደኛ ቢዝነስ ላይ መቀየር አይደለም። ለእኛ እንዴት ይሰራል ብሎ አዱ እንዴት እንደሚሰራ መጀመሪያ ማወቅ አለብን። ስለዚህ አድን ማስተር ካረግ ከስተመሮችን ቼስ አታደርግም። ከስተመሮች ናቸው ወደ አንተ የሚመጡት። እንደዚህ አይነት ቪዲዮ የሚመቻቸው ከሆነ በየሳምንቱ ፖስት ስለምናደርግ ላይክ እና ሰብስክራይብ በማድረግ ቤተሰብ ነው።